ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። መንግስት የጀመራቸው ሜጋ ፕሮጀክቶች የኢትዮጵያን ብልጽግና ከማረጋገጥ አኳያ ትልቅ ሚና እንዳላቸው ከከፋ ቴሌቪዥን ጋር ቆይታ ያደረጉ የቦንጋ ከተማ ነዋሪዎች ገለጹም። በተለይም በኢኮኖሚ ዘርፍ የታዩ መነቃቃቶች ሀገራዊ እድገቱን የማሳካት አቅም እንዳላቸው አስረድተዋል። ዘገባው የባልደረባችን ናስር ተማምኖ ጽዮን ታደለ ታቀርበዋለች። ከከፋ ቴሌቪዥን ጋር ቆይታ ያደረጉ አስተያየት ሰጪዎች እንደገለጹት ሀገራዊ ፕሮጀክቶች የሀገራችንን ብልጽግና አመላካች ምልክት እንደሆኑ አብራርተዋል። ልማት ስራዎች ነው ያየነው። ለምሳሌ ያክል እንደ ሪፋይነሪ አሁን የጋዝ ምርት በሀገራችን ከፍተኛ በከፍተኛ ደረጃ የመጀመሪያው ደረጃ ተጀምሯል። አሁን ደግሞ በቀጣይ እየቀጠለ ያለ ነገር አለ። ከዚህ ጋር አብሮ ደግሞ የነዳጅ ማጣሪያው እነዚህ ሁሉ ተደምሮ የሀገራችንን የትራንስፖርቴሽን ኮስት ነው አሁን ትልቁ ገበያ ላይ ሚና እየተጫወተ ያለው የኑሮ ውድነትን ያመጣለውና ያ ደግሞ በቀጣይ በሀገራችን ኢኮኖሚ ላይ የህዝቡ አኗኗር ላይ ኑሮ ውድነት ላይ ራሱን ተጽዕኖ እንደሚፈጥር ያየነው ነገር አለ። ከዚህ ጋር አብሮ ደግሞ በቅርቡ ለኢትዮጵያ ህዝብ ትልቅ የምስራች የሆነው የህዳሴ ግድብ ምርቃት ነው። የዚህ የህዳሴ ግድብ ምርቃት ደግሞ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮቿም የሚተርፍ ነው። ዶላር ምንዛሪም ያመጣልን ነው። የሀገራችንን የአኗኗር ዘይቤ ራሱ ከኃይል መታከል አንጻር የሚጨምር ነው። የኃይሉ መታከል ደግሞ ሌላው ኢንዱስትሪውንም ግብርናውንም የሚያበረታታ የአኗኗር ዘይቤን የሚለውጥ እንደሆነ በሰፊው የተረዳውበት ነገር አለ። እንደ ሀገር ነው ማየት ያለብን። እኛ እንደ ግለሰብ ሳይሆን እንደ ሀገር ስናይ እንደ ሀገር ያለውን ለውጥ እንደ ሀገር ያለውን እሳቤ በሀገር ደረጃ ያገኘን ያለነው ለውጥ ምንድነው? ለምሳሌ አሁን ደሞዝ ጭማሪ ከመሬት ተነስቶ የተጨመረ አይደለም። አገሪቱ አሁን ካለችበት የእድገት ደረጃ አገራዊ እድገት ደረጃ የሚገኝ ምንድነው? ትሩፋት ነው። ከዚህ ትሩፋት ተቋዳሽ ሆነናል ማለት ነው። ስለዚህ ሌሎች ከቱሪዝም ጋር ከኢኮኖሚ አንፃር ለምሳሌ ግብርና መር ነበር። አሁን ግን 6 አቅጣጫ ያሉት ከኢንዱስትሪ አንፃር ከነዚህ ከቱሪዝም አንፃር ከኢኮኖሚ አንፃር ከማይኒንግ አንፃር አጠቃላይ አንዱ ግብርና ለኢንዱስትሪ ግብዓት ሊያቀርብ ይችላል እንጂ ብቻውን እንደ አንድ ስትራቴጂ ሆኖ መቆየቱ ለኛ ዋጋ ያስከፈለ ነው። ገና በማደግ ላይ ላለ አገር ደግሞ ሁሉን መልቲ ፐርፐዝ መልቲ ዳይሬክሽናል የሆነ ስትራቴጂ ይዘን መጓዝ አለብን። አስተያየት ሰጪዎች አክለውም በኢኮኖሚው ዘርፍ እየታዩ ያሉ መነቃቃቶችን አብራርተዋል። ባጭሩ ትኩረቴን የሳቡትን ነገሮች ብቻ ነው አሁን ማንሳት የምፈልገውና ለምሳሌ አሁን ከተያዘው ከዚህ ከማይክሮ ኢኮኖሚ ማሻሻያ በኋላ በሀገራችን የመጡ ለውጦችን ሲያሳዩ ለብዙዎቻችን ስጋት ነበር ማይክሮ ኢኮኖሚክ ማሻሻያ ሲባልና አሁን ግን ብዙ ነገሮችን ለውጦችን በሀገራችን እንዳየን ኢኮኖሚው እንደተነቃቃ የከተሞች እድገት እና አጠቃላይ ድምሩ የሀገር እድገት እንደመጣ ወይም እየመጣ እንዳለ አመላካች የሆኑ ነገሮችን አይተናል። ለምሳሌ ከተማ ልማትን ስንመለከት ኮሪደር የሚባል ነገር ከዚህ በፊት ያልተለመደ ነበር በሀገራችን። ከብትና ሰው በገጠር ከተማ ደግሞ መኪናና ሰው እንደዚሁ እየተጋፋ ለአደጋ የሚጋለጥበትና በጣም ተጨናንቆ የሚኖርበት ያኗኗር ዘይቤ ነበር የነበረው። አሁን ያ ኮሪደር ከፍተኛ መዋዕለ ንዋይ ተመድቦለት የከተማውን ሰው አኗኗር እንደቀየረ ያየንበት ነገር ነው። ዋንዋሽ በተሰኘ ግብረሰናይ ድርጅት በክልሉ በትምህርት ቤቶች የሚገነቡ የውሃና የንጽህና መጠበቂያ ፕሮጀክቶች ጥራታቸውን የጠበቁ እንዲሆኑ አበክሮ መስራት እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ አሳሰበም። ቢሮው ከግብረሰናይ ድርጅቱ ጋር በመተባበር በክልሉ ለሚገኙ የዘርፉ ባለሙያዎችና ለሚመለከታቸው አካላት በቦንጋ ከተማ ስልጠና ሰጥቷል። ዘገባው የደቡብ ምዕራብ ሚዲያ ኔትወርክ ነው፣ እንደሚከተለው ይቀርባል። ዋንዋሽ የተሰኘው ግብረሰናይ ድርጅት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በ13 ወረዳዎችና በ2 መካከለኛ ከተማ አስተዳደሮች ላይ በዋናነት በውሃና ሳኒቴሽን ዘርፎች የሚሰራ ድርጅት መሆኑ ተገልጿል። ድርጅቱ እንደ ሀገር የመንግስት የልማት ስራዎችን በመደገፍ የበኩሉን አስተዋጽኦ እያበረከተ ነው ያሉት በክልሉ የዋንዋሽ ፕሮጀክት ጽሕፈት ቤት አስተባባሪ አቶ ሳሙኤል ታምሩ
ፕሮጀክቱ በ2018 በጀት ዓመት በክልሉ ያለውን የቆይታ ምዕራፍ የሚያበቃበት ነው ብለዋል። ከፕሮጀክት ግንባታ ዲዛይንና የጨረታ ፍጥነት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ በጋራ መረባረብ እንደሚገባ አሳስበዋል። ለዚህም ስኬት ትናንት የነበሩ ክፍተቶችን መፈተሽ፣ ለችግሩ አፋጣኝ ምላሽ መስጠት፣ ፕሮጀክቱ የሚሰራውን ስራ በአግባቡ መከታተልና የመረጃ አያያዝ ስርዓቱን በማዘመን ረገድ የውሃ መሐንዲሶች የበኩላቸውን ድርሻ ሊወጡ እንደሚገባም ገልጸዋል። የፋይናንስ ፍሰቱን በሚገባ በመከታተል ፕሮጀክቱ ለትምህርት ቤቶች የሰጠውን ሀብት ለመጠቀም የትምህርት ሴክተሩ ሚና የላቀ መሆኑን አቶ ሳሙኤል ጠቁመዋል። ፕሮጀክቱ የክልሉን የትምህርት ሴክተር የአካባቢ ንጽህና በመጠበቅ የመማር ማስተማር ስራውን ምቹ ከማድረግና ከመደገፍ አንጻር ትልቅ አስተዋጽኦ እያበረከተ ይገኛል ያሉት ደግሞ የክልሉ ትምህርት ቢሮ ምክትልና የመማር ማስተማር ዘርፍ ኃላፊ ዶክተር ደስታ ገነመ ናቸው። በዚህም ፕሮጀክቱ በእስካሁኑ በክልሉ 13 ወረዳዎች 60 የውሃና ንጽህና መጠበቂያ ግንባታዎችን አከናውኗል ያሉት ዶክተር ደስታ እነዚሁ ትምህርት ቤቶች በቀጣይ የጽዱ ኢትዮጵያ ኢኒሼቲቭ ሞዴል ለመሆን መስራት እንዳለባቸው አሳስበዋል። የመድረኩ ተሳታፊዎች በበኩላቸው ፕሮጀክቱ እያበረከተ ያለው አስተዋጽኦ የጎላ መሆኑን ጠቅሰው በቀጣይ ከፕሮጀክቱ ዲዛይን፣ ከፋይናንስ ፍሰትና ጨረታ እንዲሁም ከኮንትራክተሮች ጋር ያለውን ችግር ተናቦ በመፍታት ለስራው ስኬት የበኩላቸውን እንደሚወጡ ገልጸዋል። በስልጠናው ላይ ከክልሉ 13 ወረዳዎች የተውጣጡ የዘርፉ ባለሙያዎች፣ ከውሃ ከጤናና ከትምህርት ተቋማት የተጋበዙ ባለሙያዎችና የሚመለከታቸው አካላት ተሳትፈዋል። የቦንጋ ከተማ አስተዳደር የከተማዋን የ10 ዓመት መዋቅራዊ ፕላን ለማሰራት ከሲቪል ሰርቪስ ዩኒቨርሲቲ ጋር ስምምነት መፈራረሙ ተገለጸ። መዋቅራዊ ፕላኑ በፈርጅ 1 ወደ ቦንጋ ከተማ አስተዳደር የታቀፉትን አካባቢዎች ያካተተ እንደሚሆን ስምምነቱን የተፈራረሙት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ ቡሎ ገልጸዋል። ከተማዋን በዘመናዊነት ለማልማት ከዞኑ አስተዳደር በጋራ እቅድ ተይዞ ወደ ፈርጅ 1 ማሳደግ እንቅስቃሴ መደረጉን ያወሱት ከንቲባው ይህ መዋቅራዊ ፕላኑ ለሁለንተናዊ ከተማ እድገት አስፈላጊ ነው ብለዋል። የሲቪል ሰርቪስ ዩኒቨርሲቲ ባለው ልምድ በሀገሪቱ ባሉት ከተሞች ላይ መዋቅራዊ ፕላን በመስራት ከፍተኛ ሚና የተጫወተ መሆኑን ጠቁመው የዩኒቨርሲቲውን ልምድና በዘርፉ እውቀት ያላቸውን አማካሪዎች በመጠቀም ከተማዋን ወደ ተሻለ ደረጃ ለማሳደግ እንደሚሰራም ገልጿል። ከዚህ ቀደም ሲያገለግል የቆየው የቦንጋ ከተማ መዋቅራዊ ፕላን የአገልግሎት ጊዜው ሊያበቃ 1 ዓመት ከ8 ወር እንደቀረው የተገለጸ ሲሆን አዲሱ የ10 ዓመት ፕላን እስከ 10 ወር ባለው ጊዜ ተጠናቆ አገልግሎት እንደሚሰጥ ተናግረዋል። በአሮጌው መዋቅራዊ ፕላን ከተማዋ 6000 ሄክታር ስፋት እንዳለው የገለጹት ከንቲባው በአዲሱ የሚዘጋጀው ፕላን 15133 ሄክታር ስፋት እንደሚኖረው አስረድተዋል። መዋቅራዊ ፕላኑን ማሰራት የሚያስችል ፕሮፖዛል ቀርቦ የዩኒቨርሲቲው ፕሬዝዳንት ዶክተር ንጉሴ ታደሰ በተገኙበት ውይይት ተካሂዶበት የስምምነት ፊርማ መደረጉም ተገልጿል። ዘገባው የከተማው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በመኸር አዝመራው 8500 ሄክታር መሬት መልማቱን የጨና ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታወቀም። የጽሕፈት ቤቱ ኃላፊና የወረዳው ምክትል አስተዳዳሪ አቶ ገዛሃኝ ጋኖ በ2018 የመኸር አዝመራ በወረዳው 7690 ሄክታር መሬት ለማልማት ታቅዶ 8500 ሄክታር መሬት ማልማቱን ተችሏል ብለዋል። በወረዳው ቦባ ቆጫ ቀበሌ በተካሄደው የመስክ ጉብኝት የመደበኛ ስንዴ ልማት፣ ባቄላ፣ አተር፣ ጤፍና የመሳሰሉ ሰብሎች ተስፋ ሰጪ የእድገት ደረጃ ላይ መሆናቸውን ማየት ተችሏል ብለዋል። የአረምና ተባይ ቁጥጥርና እንክብካቤ ስራዎች ተጠናክሮ እንደሚቀጥሉ የጽሕፈት ቤቱ ኃላፊም ተናግረዋል። ማሳቸው ጉብኝት ከተደረገባቸው አርሶ አደሮች መካከል አንዱ አቶ መኩሪያ አምቦ የተሻለ ምርት ለማግኘት የቤተሰብ ጉልበትን ጨምሮ በህብረት ሰብላቸውን እየተንከባከቡ ስለመሆኑም ተናግረዋል። በጉብኝቱ የወረዳው ዋና አስተዳዳሪ አቶ ተረፈ ገብረ ማርያም፣ የከፋ ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያምና ሌሎች የዘርፉ ባለሙያዎች መሳተፋቸውን የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ዘግቧል። መንግስት የዜጎችን የመኖሪያ ቤት ፍላጎት ለማሟላት በሚቀጥሉት 6 ዓመታት ውስጥ 1.5 ሚሊዮን ቤቶችን ለመገንባት አቅዶ እንቅስቃሴ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ 1.5 ሚሊዮን መኖሪያ ቤቶችን ለመገንባት የተቀረጸው ፕሮጀክት በመላው ሀገሪቱ የሚተገበር እንደሆነ ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው፣ እንደሚከተለው ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ እያንዳንዱን ኢትዮጵያዊ የቤት ባለቤት ማድረግ የሚቻል ባይሆንም ዜጎች በአቅማቸው ተከራይተው ለመኖር የሚችሉበትን የቤት አማራጭ እንዲያገኙ ለማድረግ እየተሰራ ነው ብለዋል። መንግስት በሚቀጥሉት 5 እና 6 ዓመታት ከ30 ቢሊዮን ዶላር በላይ በሆነ ወጪ
ሊተገብራቸው ካቀዳቸው 7 ግዙፍ ፕሮጀክቶች ውስጥ አንዱ የመኖሪያ ቤቶች ግንባታ ነው ብለዋል። ለዚህም መንግስት መሰረተ ልማቶችን እያሟላ እንደሚገኝ የጠቆሙት ጠቅላይ ሚኒስትሩ ለቤቶቹ ግንባታ የሚያስፈልጉ መሰረታዊ ግብዓቶችን በሀገር ውስጥ እንዲመረቱ የማድረግ ስራ ሲሰራ መቆየቱን ገልጸዋል። የኢትዮጵያውያን የቤት ፍላጎት ለማሟላት የሚያስችሉ አምራች ድርጅቶችን የማስፋፋትና በሀገር ውስጥ የማይመረቱ የነበሩ ምርቶችን በሀገር ውስጥ እንዲመረቱ የማድረግ ተግባራት ሲከናወኑ መቆየታቸውንም አክለዋል። ለቤቶች ግንባታ ትልቅ አቅም የሚሆኑትን የሲሚንቶ፣ ብረት ማምረቻና የመስታወት ፋብሪካዎችን የማስፋፋትና የማጠናከር ስራዎችም እየተሰሩ መሆኑን አመላክተዋል። ጠቅላይ ሚኒስትሩ አያይዘው ግራናይት፣ ማርብል እንዲሁም የፈርኒቸር ስራዎች ላይ ሰፋፊ ዝግጅት መደረጋቸውንም አንስተዋል። በቅርቡም ማሳያ የሚሆኑ ቤቶች እንደሚገነቡ ጠቅላይ ሚኒስትሩ አመላክተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብራችሁ ቆይታ ያደረኩ ቀሪ ከፋ ቴሌቪዥን መሰናዶዎች የሚቀጥሉናል። ሰላም ቆዩልን።